የፍቅር ወጋችንን የምንሰማበት ሰዓታችን ላይ ደርሰናል። ልክ እንደ ወትሮ ሁሉ ደስ እያላችሁ ተሰሙት ዘንድ አንድ የፍቅር ታሪክ ይዤላችሁ ቀርቤያለሁ። አፍቃሪ ያፈቀረውን ሲነኩበትና ሲመኙበት ቁጡ ነው። እንኳን አብሮ እያለ ፍቅሩን ከተወም በኋላ የሌላ ሆኖ ሲያይ ደስ አይለውም። የሚያፈቅረው ፍቅረኛው በእሱ ላይ ሌላ ሲመኝ አሊያም ሲከዳው በዝምታ ማለፍ የሚችል ከስንት አንድ ቢሆን ነው። እኔ ግን አይደለሁም። ብሌንን እንደማፈቅራት የተረዳሁት ገና የሶስተኛ ክፍል ላይ ነበር። ነሲቡ እባላለሁ። የዛን ጊዜ እድሜ 11 ሲሆን ብሌን ደግሞ ከ10 አሊያም ደግሞ ከ9 ዓመታት ዘለም። ከዕለት ወደ ዕለት ፍቅሬ እየጨመረ ትምህርት አስጠላኝ። ትምህርት ቤት የመመላለሰው ብሌንን ለማየት ብቻ በመሆኑ ትምህርት የማይገባኝ ደነዝ እየሆንኩ መጣሁ። 1992 ዓመተ ምህረት ነበር የሶስተኛ ክፍል ተማሪ ነበርኩት። አንድ ቀን እኔና ብሌን ክፍል ውስጥ ረብሸን አስተማሪያችን አንበረከከችንና 10 ሳንቲም አዋጥተን የገዛነውን አለንጋ አንስታ እኔን ገረፈችኝ። በኋላም ብሌንን ልትገርፋት ስትሰነዝር እጄን ዘረጋውና እኔ ላይ እንዲያርፍ አደረኩ። በሁኔታው የተገረመችው መምህራችን ወደ ውጪ ይዛኝ ወጣች። እኔም ብሌንን እንደማፈቅራት በልበ ሙሉነት ነገርኳት። መምህሬ ደነገጠች። በዚህ እድሜ እንዲህ መሆኔ የትምህርት ውጤትን አበላሽቶ አደጋ ላይ እንደምወድቅና ፍቅር ለሚባለው ነገር እድሜያችን እንዳልሆነ ብሌንንም በመጥራት ነገረችን። ብሌኔ ብታፍርም እኔ ግን አዳምጣት ነበር። ሙሉ ትኩረታችንን ትምህርታችን ላይ አድርገን ጥሩ ጓደኛሞች እንድንሆንና ተጋግዘን እንድናጠና በመከረችን መሰረት ፍቅራችንም አካላችንም እያደገ እንደ ትልቅ ሰው በማሰብ መማር ጀመርን። እኔና ብሌን እንደ እህትና ወንድም በመሆን በመተሳሰብና በመከባበር 7ኛ ክፍል ደረስን። ነሲቡ ባለበት ብሌን፣ እርሷ ባለችበት ደግሞ ነሲቡ የማንለያይ ሆነን እድሜያችንም የመጀመሪያው አፍላ ወጥመራችን ወደ ሌላ ትምህርት ቤት ብትዘዋወርም በየጊዜው እኔና ብሌንን እየመጣች መጎብኘት ምክሯንም በመለገስ ለወደፊት ህይወታችን የጋራ ስኬት እንድንተጋ በማድረግ በትምህርት ቤታችን ከፍተኛ ውጤት እንድናመጣም አድርጋለች። በተጨማሪም የኔንም የብሌንንም ቤተሰብ ቀርባ ሁሉንም በማስረዳት እንዲከታተሉንና እገዛ እንዲያደርጉልን እንጂ ለመለያየት ጣልቃ እንዳይገቡ አሳምናልናለች። ለብሌን ያለኝ ፍቅር ወደር የሌለው ማንም ተንትኖና ተመራምሮ የማይደርስበት እኔ ራሴ የማልገልጸው በመሆኑ አንዳንዴ ብሌን ከሌላ ሰው ጋር ስትጫወት ሳይ እቀናለሁ፣ አኮርፋለሁ። ብሌን በትምህርት ቤታችን ብቻ ሳይሆን በቁንጅና ውድድር አልተወዳደረችም እንጂ በዓለማችንም አንደኛ ቆንጆ ሳትሆን የምትቀር አይመስለኝም። የተማሪው፣ የመምህሩ፣ የመንገደኛው አይን በእርሷ ዙሪያ ማንዣበብ ጀመረ። እግዚአብሔር እንዲያው ለነገሩ እንዴት ነው ስላፈጣጠሩ። 1997 ዓመተ ምህረት የ8ኛ ክፍል ሚኒስትሪ ፈተናን እንደተፈተንን የመጀመሪያ ደረጃ ትምህርትን አጠናቀን ሁለተኛ ደረጃ ሌላ ትምህርት ቤት ልንገባ ነውና የስንበት ዝግጅት አዘጋጀን። የልጅነት መሪና መምህራችን በዕለቱ ተገኝታ የኔና የብሌንን የፍቅር ታሪክ ከመጀመሪያው ጀምራ ወደፊት የሚኖረንን በመተንበይ የጻፈችውን በጣፋጭ ንባብ ስትተርክ ተማሪው ሁሉ በተመስጦ ነበር የሚያዳምጠው። በተለይ እኔና ብሌን። ሁሌም ወደ ቤት የምገባው ብሌንን ሸኝቻት ነውና ሸኝቻት ልመለስ ስል ነሲቡ ብላ ጠራችኝ። እጄን አጥብቃ ያዘችው። በስስት አይኖቻችን በፍቅር ቋንቋዎች ማውራት ጀመሩ። ከልጅነት ጀምሮ ያሳደግነው ፍቅር ጨምሮ ጨማመረ። ለመጀመሪያ ጊዜ ከንፈሮቻችን ተገናኙ። ከምን ጊዜውም በላይ በደስታ ባህር ሰጠምን። ሁሉም ነገር በፍቅር አስደሳች ሆነልን። የተለያየ ክፍል ደረሰን። አንድ ላይ ለመሆን ብዙ ብንጥርም አልሆንልህ አለን። ከአንደኛ እስከ 8ኛ ክፍል አንድ ወንበር ላይ ተቀምጠን ተምረናል። አሁን መለያየቱ ግን ከበደን። አዲስ ትምህርት ቤት፣ ሰፊና ብዛት ያለው ተማሪ መሃል ከብሌን ጋር በክፍል መለያየቱ ህመም ቢሆንብኝም በረፍትና ባገኘነው አጋጣሚ ሁሉ እንገናኛለን። የብሌን ውበት
ከዕለት ወደ ዕለት እየደመቀ በመምጣቱ እርሷን ፍለጋ በደብዳቤና በአካል ደጅ የሚጠናው ወንድ መብዛት ጀመረ። የብሌን መልስ ግን ነሲቡ የሚባል ልዩ የልጅነት ፍቅረኛ አለኝ የሚል ቢሆንም እኔ ግን መቅናቴ አልቀረም። የሁለታችንም ቤተሰቦች ነፃ ስለለቀቁን እኛም እነሱ ቤት እንደ ልባችን እየገባን እናጠናለን። አንድ ቀን ታዲያ እኛ ቤት ቁጭ ብለን የተላከላትን ደብዳቤ እያነበብን እኔ በቅናት ሳኮርፍ እቅፍ አድርጋ በመሳም ስታባብለኝ እኔ ማጽፋውን ስመልስ ትንፋሾቻችን የልብ ምታቸው ግሎ ሳናውቅ ልብሶቻችን ወልቀው አካል ለአካል ገላ ለገላ መተሻሸት ብንጀምርም የልጅነት መምህራችን የዩኒቨርሲቲ ትምህርታችንን እስክንጨርስ ያስገባችን የጽናት ቃል ነበርና ብሌን አስቆመችን። አልተቃወምኳትም። የማትሪክ ውጤታችንን ለማሳመር በትጋትና በፍቅር ማጥናት በጀመርንበት ወቅት የብሌን ጸባይ መቀያየር ጀመረብኝ። ወደ ቤት ብቻዋን መሄድ ጀመረች። ከዛም በላይ ሰለሞን ከሚባል እነርሱ ክፍል ከሚማር ልጅ ጋር በተደጋጋሚ እንደምትገናኝ ሰማሁ። ነገር ግን ብሌንን በጣም ስለማምናትና ስለማፈቅራት በእርሷ ስለማልደራደር ወሬ ከሚያወሩልኝ ጋር ከመጣላትና በተለመደው ቅናቴ ከመቃጠል ውጪ አላመንኩም። ስጠይቃትም እንደ በፊቱ እቅፍ አድርጋ ከማባበል ውጪ ነሲቡ እንግዲህ ቅናት ጀመረ በማለት ትቆጣኝ ጀመረ። በመሃላችን የጋራ ጓደኛ የለንምና ብሌን ፊት ስትነሳኝ ብቻዬን ማልቀስ ጀመርኩ። የገና በዓልን ሁሉም በየክፍሉ የሚያከብር ሲሆን ብሌንን እኛ ክፍል እናሳልፍ ስላት እንቢ ብላ እነርሱ ክፍል የሚዘጋጀው ድግስ ላይ ለመሳተፍ ወሰነች። አረቄ፣ ቢራና ወይን በድብቅ ገብተው ሁሉም እየጠጣ ሲጨፍር እኔ ግን ምንም አላስደሰተኝምና ወጥቼ እነ ብሌን ክፍል ወዳለው ዝግጅት አመራው። እዛም ይጠጣል፣ ይጨፈራል። ብሌኔ ሰለሞን ከሚባለው ልጅ ጋር ሞቅ ያለ ሳቅና ጨዋታ ይዛለች። ቅናቴ እያቃጠለኝ ወደኛ ክፍል ተመልሼ የተደባለቀውን መጠጥ በአንድ ትንፋሽ መጨለጥ ጀመርኩ። ሌላው በደስታ እኔ በለቅሶ እየጠጣን መጮህ ተጀመረ። ይህን ያህል ሰዓት እኔን ባለመፈለጓም አዝኜባታለሁ። ሞቅታዬ ከፍ ሲል ወደ እነ ብሌን ድግስ አመራው። ነገር ግን የለችም። ወደ ቤት ሄዳ ይሆን ብዬ ስጠይቅ ከሰለሞን ጋር ወደ ሽንት ቤት መሄዳቸው ተነገረኝ። በቀጥታ ሄጄ ያየሁትን ግን ክፉኛ የሚያሳመኝ ነበር። የልጅነት ፍቅሬ፣ ህልሜ ብሌኔ ሰለሞን ከሚባለው ልጅ ጋር መርፌና ክር ሆነዋል። አንድ ትልቅ ድንጋይ አደናቅፎኝ ወደቅኩኝ። ያደናቀፈኝን ድንጋይ አነሳውና የሰለሞን ጭንቅላት ላይ አሳረፍኩት። ብሌን ጩኸቷን ስትለቀው ድንጋዩን አንስቼ ወገቧ ላይ አሳረፍኩት። ግቢው ከዛቅ ከደስታ ላይ በጩኸት ተደባለቀ። ሲሞት ብሌኔ ወገቧ ተጎድቶ በዊልቸር ላይ መኖር ጀምራለች። ከተፈረደብኝ የ18 ዓመት እስር በጥሩ ጸባይ ምህረት ተደርጎልኝ 10 ዓመታት ታስሬ 2009 ከእስር ወጥቻለሁ። በማረሚያ ቤት ቆይታዬ ጥሩ የእንጨት ሥራ ባለሙያ በመሆኔ ጊዜ ሳላጠፋ ተቀጥሬ እየሰራው ነው። ነገር ግን ብሌኔ እንደዛ ሆና ላለማየት ሌላ ከተማ ነው የምኖረው። በድርጊቴ አልጸጸትም። ታዲያ በወቅቱ ምን ማድረግ ነበረብኝ? የዛሬን አበቃው። ሳምንት በሌላ የፍቅር ታሪክ እንገናኛለን። መልካም ጊዜ።